ጾም የመጀመሪያው ሕግ ነው። አባታችን አዳምን እግዚአብሔር በለሲቷን እንዳይበላ አዞታል። ዘፍጥረት 2 ከቁጥር 16 እስከ 17። በዚህ መልኩ እግዚአብሔር ለአካላችን ገደብ አበጅቶለት ከተፈቀደለት ውጪ እንዳይሄድ ከልክሎታል። ስለዚህም የሰው ልጅ ያየውን ሁሉ እንዳይበላ፣ ከተወሰኑ ነገሮች ራሱን እንዲጠብቅ፣ ፍላጎቱን እንዲገዛ ሆኗል። ከፍጥረት መጀመሪያ ጀምሮ የሰው ልጅ ራሱንና አካሉን መግዛት እንዲችል ተደርጓል። አንድ ዛፍ ለምግብነት ጣፋጭ ለዓይንም የሚማርክ ሊሆን ይችላል። ዘፍጥረት 3 ከቁጥር 6። ነገር ግን ከእርሱ መብላት የለብንም። ከተመኘነው ነገር ራሳችንን በማራቅ የሰው ልጆች ከፍላጎታችንና ከአካላችን በላይ ሆነን ልንኖር ይገባል። አባታችን አዳም የሥጋዊ ፍላጎቱን ከነፍሱ ጥንካሬ ባይበልጥ ኖሮ ከኤዶም ገነት ተባሮ ወደ በለጠ ኃጢአት ባልገባ ነበር። ለዚህም ነው በሮሜ 8 ከቁጥር 1 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ የቀደመ ክብሩን ለመመለስ የመጣው። ሰላም የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን ወዳጆች፣ በወደደን እስከ ሞት ድረስ ባፈቀረን በጌታችን በአምላካችን በኢየሱስ ክርስቶስ ስም እንደምን ሰንብታችኋል? ይህ ቤተ አኮቴት ቲዩብ ነው። ጌታ አገልግሎቱን በጾም ነበር የጀመረው። ይህም የጠላትን ወጥመድ ለመስበር ስጋ ከመንፈስ በላይ እንደሆነ ለማጠየቅ ስጋውን ለ40 ቀንና 40 ሌሊት ፈተነ። ማቴዎስ 4 ከቁጥር 4። ይህ በአዲስ ኪዳን ብቻ ሳይሆን በኦሪቱም ለሰው ልጅ የተሰጠ ሕግ ነው። ኦሪት ዘዳግም ምዕራፍ 8 ከቁጥር 3 ሰውም በእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅህ ዘንድ አስጨነቀ፣ አስራበህም፣ አንተም ያላወቅኸውን አባቶችም ያላወቁትን መና አበላህ እንዲል። ውድ ተመልካቾቻችን በዛሬው ዕለት ስለ ጾም በብፁዕነታቸው ቅዱስ አቡነ ሽኖዳ ሳልሳዊ ከተጻፉ ጽሑፎች ውስጥ ያካተትነውን እናቀርብላችኋለን። በመዝሙር 35 ከቁጥር 13 ቅዱስ ዳዊት ነፍሴንም በጾም አደከምኳት፣ ጸሎቴም ወደ ብብቴ ተመለሰ እንዳለ፣ በመዝሙር 109 ከቁጥር 24 ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳ እንዳለ፣ ቅዱስ ዳዊት ልጁ በታመመበት ጊዜ ማቅ ለብሶ እንደ ጾመና እንደለመነ በሁለተኛ ሳሙኤል ምዕራፍ 12 ከቁጥር 16 ላይ እናያለን። ነብዩ ዳንኤልም ጾሟል። ትንቢተ ዳንኤል ምዕራፍ 9 ከቁጥር 3፣ እንዲሁም ነብዩ ሕዝቅኤል በምዕራፍ 4 ከቁጥር 9፣ ነህምያ ምዕራፍ 1 ከቁጥር 3 እስከ 4፣ እዝራ ምዕራፍ 8 ከቁጥር 2። ሐዋርያቱም ጾመዋል። ሙሽራው ከእናንተ ሲወሰድ ትጾማላችሁ እንዳለ በማቴዎስ 9 ከቁጥር 15። ሐዋርያቱ በሐዋርያት ሥራ ምዕራፍ 13 ከቁጥር 2 እስከ 3 ላይ ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስንና ሳኦልን ለጠራቸው ሥራ ለዩልኝ በማለት የጾማቸውን ምላሽ እንዳገኙ እናያለን። ከጾምና ከጸሎትም በኋላ አሰናብተዋቸዋል፣ ወንጌልንም ሰብከዋል። በማቴዎስ ወንጌል ምዕራፍ 17 ከቁጥር 21 ጌታችን በአንድ ወቅት አጋንንትን ለማውጣት ደቀ መዛሙርቱ ከተቸገሩ በኋላ ይህ አይነት ግን በጾምና በጸሎት በቀር አይወጣም ብሏቸው ነበር። ጾም የአምላክ ትእዛዝ ሳይሆን ስጦታ ነው። በጾም እግዚአብሔር ያዘጋጀልን ማንኛውም በረከት እንቀበላለን። በጾም እግዚአብሔር በሕይወታችን በችግራችን ጣልቃ ይገባል። ነህምያ፣ ዳንኤል፣ እዝራ፣ አስቴር ጾመው እግዚአብሔር ጣልቃ እንደገባ በመጽሐፍ ቅዱስ ላይ እናያለን። በጾም ለእግዚአብሔር ችግራችንን እንነግራለን፣ መፍትሄም እናገኛለን። ወደ እግዚአብሔር የበለጠ ስለምንቀርብ እግዚአብሔር ደግሞ እጆቹን ይዘረጋል። ስንጾም ከመቼው ሰዓቱ ደርሶ መቼ በልቼ ከመቼው ጾሙ አልቆ ከጾም ተገላግዬ የምንል ልንሆን አይገባም። ነገር ግን ጾሙ ሳይሰማን ለምግብ የምንቀርብ፣ በፍስክ ጊዜ ደግሞ ጾም የሚናፍቀን ልንሆን ይገባል። መንፈሳዊ ሰው በጾም ጊዜ በጣም ደስተኛ ይሆናል። ለምሳሌ የአብይ ጾም አልቆ 50 ቀናት መመገብን በጣም ያስጠላዋል፣ ይሰለቸዋል።
ከመቼው የሐዋርያ ጾም ደርሶ መቼ ጾም ብሎ ይጓጓል። እንደዚህ አይነት ሰዎች አጽዋማት አልበቃ ብለዋቸው ወደ ንስሐ አባቶቻቸው በመሄድ ተጨማሪ የግል ጾም ይቀበላሉ። ይህም በጾም ወቅት የሚያገኙት የመንፈስ መነቃቃት፣ ብርታት፣ የጤናቸው መልካም መሆን፣ የአካላቸው መቅለል ደግሞም ከሁሉ በላይ የጥያቄያቸው መመለስን ስለሚወዱ ነው። ራሱን ከምግብ ማቀብ ያልቻለ ይላሉ አባታችን፣ ራሱን ከምግብ ማቀብ ያልቻለ ሰው በምንም አይነት ራሱን ለክርስቶስ ፍቅር አሳልፎ መስጠት አይችልም። ጾም ዓለማዊና ቁሳዊ ፍላጎታችንን ገድሎ ለመንፈሳዊና ለዘላለማዊ ሕይወት ያዘጋጀናል። ጾም ከምግብ አድማ በማድረግ ሰዎች ምን ይላሉ ብለን እንደ ባህል ለመክሳት የምናደርገው ከሆነ ትሩፋት አይገኝበትም። የምንበላውም የምንጾመውም ለእግዚአብሔር ነው። የምንበላው አካላችን ብርታት አግኝቶ አምላክን እንዲያገለግል ሲሆን፣ የምንጾመው ደግሞ አካላችን ከኃጢአት ርቆ ለእግዚአብሔር እንዲገዛ ለማድረግ ነው። በመጽሐፍ ቅዱስ በእግዚአብሔር ተቀባይነት ያላገኙ ጾሞችን እናያለን። አንደኛ፣ ራሳችንን ለማወደስ ስንጾም። ይህ ሰዎች መጾማችንን አይተው እንዲያወድሱን የምናደርገው ሲሆን በማቴዎስ ወንጌል ምዕራፍ 6 ከቁጥር 16-18 ይህንን ታሪክ እናያለን። ይህ ጾም ከእግዚአብሔር ጋር ምንም ግንኙነት የሌለው ለራሳችን የምንጾመው ስለሆነ ተቀባይነት የለውም። ሁለተኛ፣ የፈሪሳዊው ጾም። ፈሪሳዊው በጸሎቱ በሳምንት 2 ጾማለሁ፣ ከማገኘው ሁሉ አስራት አወጣለሁ፣ እንደ ቀማኞቹ፣ አመፀኞቹ፣ አመንዝራ ቀራጭ እንደሌሎቹ አይደለሁም እያለ በሉቃስ ወንጌል ምዕራፍ 18 ከቁጥር 9-14 ጻድቅ እንደሆነ በራሱ እየተማመነ ይጾም ነበር። ይህ ጾም ትህትናና ንጹህ ልቦና ስለሌለው ተቀባይነት የለውም። ሶስተኛ፣ ለተሳሳተ ዓላማ የሚጾም ጾም። በሐዋርያት ሥራ ምዕራፍ 23 ከቁጥር 12-13 ላይ አይሁድ ጳውሎስን ለመግደል እንደጾሙ ያሳየናል። ይህ ጾም ኃጢአት ነበር። አራተኛ፣ የኃጢአት ጾም። በነቢዩ ኤርሚያስ ጊዜ በትንቢተ ኤርሚያስ ምዕራፍ 14 ከቁጥር 11-12 እግዚአብሔር የጾሙትን ጾም እንዳልተቀበለ ያሳየናል። ይህም ልባቸው ጨካኝና ከኃጢአት ያልተላቀቀ ስለነበር ነው። ስለዚህ እግዚአብሔር ንጹህ ልብን እንጂ የተራበ ሆድን እንደማይፈልግ ያሳየናል። አካላችን በሙሉ መጾም ካልቻለ ጾማችን ከንቱ ይሆናል። አምስተኛ፣ ጾም ከምሕረትና መልካምነት ውጪ ከሆነ ተቀባይነት የለውም። ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 3-7 ስለምን ጾምን አንተም አልተመለከትከንም፣ ሰውነታችንን ስለምን አዋረድን አንተም አላወቅኸንም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ ይላል። ይህ አይነቱ ጾም ተቀባይነት የለውም። ስለዚህ ስንጾም በምጽዋት፣ በይቅርታ፣ በሩሩነት፣ በፍቅር ሊሆን ይገባል። ስድስተኛ፣ ለእግዚአብሔር ያልሆነ ጾም። በሐኪም ትእዛዝ ሸንቃጣ ሰውነት እንዲኖረን የምንጾመው ጾም መንፈሳዊ ጾም ሊባል አይችልም፣ ትሩፋትም የለውም። ታዲያ በእግዚአብሔር ዘንድ ተቀባይነት ያለው ጾም ምን አይነት ነው? የእግዚአብሔርን ሕልውና በሕይወታችን የምናይበት፣ የእግዚአብሔር ሥራ በሕይወታችን የሚገለጥበት፣ የእግዚአብሔር መኖር በባህሪያችን ባኗራራችን የሚታይበት፣ ከእግዚአብሔር ጋር ያለን ግንኙነት የሚያድግበት እናም ጾሙ ባላለቀ የሚያስብል ስሜት የሚሰማን ከሆነ ይህ ጾም በእግዚአብሔር ዘንድ ተቀባይነት ያለው ነው ማለት ነው። ስንጾም የጾማችንና የእግዚአብሔር ግንኙነት ምንድን ነው? ከጾማችን እኛ ምን አገኘን? ለጾማችን ስለ እግዚአብሔር ምን እንተውን? ምንስ ተሰጠን? ልባችንን፣ ሐሳባችንና ልማዳችንን ስለ እግዚአብሔር መግዛትና ማስገዛት ችለናል ወይ? በጾም ጊዜ ራሳችንን መግዛት ከተለማመድን ከጾሙ በኋላም ይህንኑ ልምዳችንን እንቀጥላለን። አባታችን ጾማችሁ ከእናንተ የሆነ ነገራችሁን እንዲቀይር ይገባል። ጾማችሁ ለተሻለ ሕይወት ድክመታችሁን የምታክሙበት መሆን አለበት። 55 ቀን ሙሉ ጾማችሁ ከነበራችሁ አንዳች ነገር ሳይቀየር መገኘት የለበትም ይላሉ። እግዚአብሔር በሐሳባችሁ ከሌለ ጾማችሁ ጾም አይሆንም። ስትጾሙ እግዚአብሔርን ማሰብ፣ ቸርነቱን፣ መግቦቱን፣ ይቅርታውን፣ ርህራዩን ማሰብ፣ ማሰላሰል ያስፈልጋል። ጾም ግዴታ፣ ባህል፣ አኗኗር ሳይሆን ስለ እግዚአብሔር ፍቅር የሚደረግ ነው። ይህም ነፍሳችን እንዲያድግ፣ እንዲጠነክር፣ ከእግዚአብሔር ጋር እንድንጣበቅ ያደርጋናል። ጾም የንስሐና የጸጸት ጊዜ መሆን አለበት። ጾም መንፈሳዊ እድገትና መንፈሳዊ ዓላማ ያለው መሆን አለበት። በጾም ጊዜ ጊዜያችንን በመንፈሳዊ ነገሮች እንጂ በማይረባ ነገር አሳልፈን መስጠት የለብንም።
ስለዚህ ስንጾም በመንፈሳዊነት ልንጓዝ ይገባል። ጾማችን ከስጋ በልነት ወደ አትክልት በልነት መቀየር ብቻ መሆን የለበትም። በስጋችን ስንጾም መንፈሳችንም አብሮ እየጾመ መሆኑን ማወቅ መመርመር አለብን። ከስጋችን አንጻር ጾም በአንድ ቃል ሊገለጽ ይችላል። ይህም ራስን መግዛት ነው። ራሳችንን መግዛት ካልቻልን ከጾም ምንም ጥቅም አናገኝም። በብዙ ድካምና ዝለት ምንም ጥቅም ሳናገኝ እንቀራለን። የጾም ምግብ እየበላችሁ ራሳችሁን የማትገዙ ከሆነ የጾሙን ዋጋ አይሰማችሁም። ጾም ከስጋ አንጻር ሲታይ ራስን መግዛት ነው። ጾም ብቻውን በቂ አይደለም። በቂ ለመሆን ከአንዳንድ ነገሮች ጋር መጣመር አለበት። የመጀመሪያው ጾም ከንስሐ ጋር መጣመር አለበት። ከጸጸት ጋር መወዳጀት አለበት። ኃጢአት እየሰራን ጾማለሁ የምንል ከሆነ ጾማችን ተቀባይነት የለውም። ምክንያቱም እግዚአብሔር ንጹህ ልብን እንጂ የተራበ ሆድን አይደለምና የሚፈልገው። ስለዚህ ስትጾሙ ከራሳችሁ ጋር ቁጭ ብላችሁ ራሳችሁን ጠይቁ። ንስሐ እንድገባ ምን አይነት ልተወው የሚገባ ኃጢአት ሰርቻለሁ? ምክንያቱም ጾም ከጸጸትና ከንስሐ ጋር መጣመር ስላለበት ነው። በጾም ስጋችሁን ታሰለጥናላችሁ፣ ስርዓት ታስይዛላችሁ። በጸሎት ደግሞ ነፍሳችሁን ትመግባላችሁ። ስለዚህ ነው ጸሎትና ጾም በተደጋጋሚ በአንድ ላይ በመጽሐፍ ቅዱስ ተጽፈው የሚገኙት። ሕይወታችንን በሙሉ ጸልየናል፣ እየጸለይን ነው። ለምን በተለየ በጾም ጊዜ መጸለይ ያስፈለገ ልትሉ ትችላላችሁ። ሕይወታችሁን ሁሉ ልትጸልዩ ትችላላችሁ። ነገር ግን በጾም ጊዜ የጸሎታችሁ መጠን ከተለመደው የበለጠ መሆን አለበት። ጸሎትን ስትጀምሩ በትህትና መሆን አለበት። በስሜት በጥልቀት በመረዳት በእናንተና በእግዚአብሔር መካከል የመንፈስ ግንኙነት መኖሩ እስኪሰማችሁ በጥልቀት መጸለይ ይገባል። እስኪ ልጠይቃችሁ፣ በሕይወታችሁ ስንት ጊዜ ጾማችኋል? ብዙ አጽዋማት ለረጅም ሰዓታት። ግን ምን አተረፋችሁ? ራሳችሁን በመግዛትና በማለማመድ በጾማችሁ ጥንቁቅ መሆን አለባችሁ። ይህ የመንፈሳዊ ሕይወታችሁ እንዲያድግ ያደርጋል። በመጨረሻም እግዚአብሔርን ጾምን ስለሰጠን ሁልጊዜ እናመሰግነዋለን። ይህም እንድንነቃ ትኩረታችንን እንድንሰጠው አድርጎናል። የተለየ መንፈሳዊ ጊዜ እንዲኖረን ማንቂያ ሆኖናል። በማቴዎስ ወንጌል ምዕራፍ 6 ከቁጥር 17 እስከ 18 አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህም በግልጽ ይከፍልሃል ይላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።